ሰላም ሰላም የአስቴር ሾው ተከታታዮች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ ፈጣሪ ይመስገን። ዛሬ የምንሰራ አሻቢያድና ሳሎና ነው የምንሰራ። የሳሎና ዲጃጅ አብራችሁን ቆዩ። እዚህ ጋር ነጭ ሽንኩርትና በታታ አለ፣ ሽንኩርትም አለ፣ ቶማቶም አለ፣ ፍሌፍሌ አለ። እዚህ ጋር ደግሞ ቶማቶም ሰልሳ አለ፣ ዘይት አለ። ይሄው ድስቶቼ ሬድ ነው። እዚህ ጋር ደግሞ ዶሮ አለኝ፣ ነጭ ሩዝ አለኝ ማለት ነው። እና አብራችሁን ቆዩ እሺ። እዚህ ጋር ደግሞ ለሩዝ ውሃ ጥያለው፣ ለዚህ ሩዝ ማለት ነው። እንግዲህ ኢንጆይ ያደረጋችሁ አብራችሁን ቆዩ። ዛሬ ሳሎና ነው የምንሰራ። ሽንኩርቴን እየጠባበስኩ ነው። ኦኬ ዶሮዬ እንደዚህ ክትፍትፍ አድርጌ ጥፍጥፍ አድርጌ ጽድት አድርጋለሁ። አየሽው? በደንብ ማጠብ ራሱ ውሃ ይመሰክራል ማለት ነው። ኦኬ እዚህ ጋር ደግሞ ሳልሳችን ብስል እያደረገን ነው። ስለዚህ ስግደት የምትወጡ የመዳም ቅመሞች ማምጣት የምትፈልጉ ከኢትዮጵያ ይጠቅማቸዋል። ኦኬ እዚህ ጋር ደግሞ የሩዝ ውሃ ጥያለሁ። የነጭ ሩዝ ውሃ እየፈላው ነው። ኦኬ እዚህ ጋር እየታጠበ እንትን አለኝ። ድንች ይጨምራል። ቶሎ ስለማይበስል ማለት ነው። ቶሎ አይበስልም። ራስ ክቢር እና እንደዚህ በሰል እናድርግና ከዛ እንደዚህ ይዘጋል። ከዛ ትንሽ ድንች ሲበስል ደግሞ ዶሮዬን ጨምራለሁ ማለት ነው። እዚህ ጋር ቅመም አለኝ። ነጭ አዝሙድ፣ ጥቁር አዝሙድ፣ ፕላክ፣ ፍልፍል ፕላክ፣ ጨው፣ ሁሉም ቅመሞች አሉኝ። የአረቦቹ ቅመሞች እዚህ ላይ እንደምታዩ ማለት ነው። በኋላ ላይ ካለው ዶሮ ጋር ያዋጣለው ማለት ነው። ይኸው እዚህ ጋር ሩዝ ጨምራለሁ ማለት ነው። ነጭ ሩዝ። እዚህ ጋር ደግሞ የበሰለልኝ ነው። አሁን ዶሮ ጨምራለሁ ማለት ነው። ኦኬ አሁን ዶሮዬ ይገባሃል ማለት ነው። አስባችኋል? ዶሮ እንዴት እንዳጠብኩ ተመልከቱ። ንጹህ ነው ውሃው ማለት ነው። ተማም ለሳሎና ካሰራችሁ ማለት ነው ዶሮውን ትንንሽ ብታረጉ የተሻለ ነው። ተገባበናልና ስትቆርጡ ትንንሽ ብታረጉ የተሻለ ነው። እንደዚህ ስታረጉ አሁን ትንሽ በሰል ይለኛል ማለት ነው። ትንሽ በአፋሎቱ ተረሩ ይቀየር። ከዛ ደግሞ ኩሽናችን ደግሞ ጽድት እያደረገ ይሄ ከድስት ክዳን መቀመጫ ነው። ይሄ ብዛር ነው ይገባሃል በኋላ ላይ። ይሄ ደግሞ ቶማቶም ሰልሳ ነው፣ እሱም ይገባሃል ማለት ነው። ስለዚህ ኢንጆ አርጉ። ሰብስክራይብ ላይክ ያረጋችሁ አበረታቶኝ። ኮሜንት እኔ አልዘጋውም። ዩቲዩብ ራሱ ዘግቶ ይሆን አላቅም፣ ግን ኮሜንቱ ዝግ ነው። ለምን እንደሆነ አላቅም።
እስቲ ቼክ አደርጋለሁ በኋላ ላይ ስራዬ ሲጨርስ እና እንደዛ ይላችኋለሁ። ኢንጆይ ያረጋችሁ ደግሞ ሩዛችን ነጭ ሩዝ ስንሰራ እንዳይሰበር እንደዚህ በመላጋ እንደዚህ እናደርጋለን። እንደዚህ ማለት ነው። ለምን እኩል እንዲበስል ማለት ነው። ገባችሁ አይደለም? እኩል እንዲበስል እንደዚህ እናደርጋለን ማለት ነው። ኢንጆይ ያረጋችሁ ተማም ያ ብናንት። አሁን ደግሞ ቅመማችን እንጨምራለን ማለት ነው። ሹፉ ያ ብናንት ሹፉ ታሉ ታለሙ ሹፉ 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 አሁን ይሄንን ቅመም ሹፊ ሩዝም የበሰለ ነው። አሁን ተረጋጉ። እንደዚህ ባስታሩት ብስል ይሄው ሩዜን ገለብጫለሁ ማለት ነው። ሩዜን እንደዚህ ከገለበጥ እንደዚህ ነው የሚገለበጠው። ኦኬ እዚህ ደግሞ ደስታ ላይ የሰራሁበት ጋዙ ይቀንሳል፣ ሩዙ ይገለበጣል ማለት ነው። ያው ሩዜ ወደ ድስት ገልብጫለሁ ማለት ነው። ትንሽ ይጠፋፍለኛል። እንደዚህ ክድን ስታደርጉ በኋላ ጠፋፍላል፣ ፍርፍር ይላል ማለት ነው። ስለዚህ አሁን ደግሞ ወደ ሳሎናችን እንሄዳለን ማለት ነው። ሙሉ ሳሎናችን ውስጥ ደግሞ አሁን ምን እንጨምራለን? ቲማቲም እያቸው አይደለም? ቲማቲማችን ጠብቅ እናደርጋለን ማለት ነው። የቲማቲም ሳልሳ ድል ይሄንን እንጨምራለን። ይሄንን በበኛ ከዛ ደግሞ እንትን እንጨምራለን። ውሃ እንከልሳለን ማለት ነው። ሙቅ ውሃ እስከ መጨረሻ የደረሰ ነው ምግባችን። እንግዲህ ይህን ይመስላል። ትንሽ ቆይተን ደግሞ ቼክ እናደርጋለን። ሰክር ያለህን ከዛ መጨረሻ አሳያችኋለሁ ማለት ነው። ኦኬ ፋይናሊ ሳሎናችን ይሄን ይመስላል። እንግዲህ እስከ መጨረሻ ሳሎናችን እንደዚህ የደረሰ ነው። ማይ ፋሚሊ ሰብስክራይብ ላይክ ያረጋችሁ ሳሎና ጥጃይ ሳሎና ይሄን ይመስላል። እሺ አላለቀም ያዳሜ ሳሎናችን ምን ላይ እንደደረሳቸው ይቅርታ አድርግ። ማይ ፋሚሊ ሳሎና ጥጃው ቀይ ወጥ ነው የሚመስለው። ቀይ ወጥ አይደለም። ኢትዮጵያ ላይ ያላችሁ ሰዎች ኢትዮጵያ ላይ ያለ ሰዎች ማለት ነው ቀይ ወጥ መስላችኋል። ምን አይነት ሙዋ ነው እንዳትሉኝ። ይሄ የነጭ ሙዋ ነው እንጂ የአበሻ ወይም ደግሞ የአፍሪካ ሙዋ አይደለም። ኦኬ እኛን ለምደን ነው። እስቲ ድንቻችን መበሰሉና አለመበሰሉ እንደዚህ ነው ቼክ እናደርገው። በስለዋል እላችኋለሁ። እዚህ ጋር ደግሞ ሩዛችን እየደረሰዋልና እዚህ ጋር ደርሰዋል። ቺከናችን እንደዚህ ፍንክትክት ብላ ደርሳለች። ዶሯችን እንደዚህ ነው አሰራራችሁ እላችኋለሁ።
በተለይ ኢትዮጵያ ላይ ያሉ ሰዎች ስግደት ስትወጡ ስታስቡ በምግብ ብትመጡ ይጠቅማቸዋል። ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አርጉልኝ እና ኮሜንቱ ተዘግቶብኛል። ለምን እንደሆነ አላቅም። እኔ ጉግሬ ይሁን አላቅም። ይስተካከላል ኢንሻአላህ። እግዚአብሔር ያውቃል። ስለዚህ ሬድ ነው እላችኋለሁ። ይቅርታ አልቀደው ቪዲዮ ይኸው ሮዝ ገልብጫለሁ። አስባችኋለሁ ፍርፍር ይላል። በቃ እንደዚህ ማለት ነው። ዘይት ጠባ አድርጋችሁ ወደ ዲስክ መልሳችሁ ጋዙን ቀንሳችሁ በአፋሎት ውሃው ምጥጥ ያደርጋል። ሮዙ ፍርፍር ይላል። ደስ ይላል ማለት ነው። አሁን ደግሞ ሳሎናችን ወደ ሀራራ ገለብጣለሁ ማለት ነው። ይሄው ሳሎና ይሄን እንደዚህ ሰርቻለሁ። እኔ ዘይት አልወድም፣ ቤተሰቦችም አይወዱም። ስለዚህ ዘይት አላበዛም ምግብ ላይ እላችኋለሁ። ዘይት እኮ ምንም ፋይዳ የለም እና ፋይናሊ ይሄን ይመስላል እንግዲህ ባጭሩ። ሬዲ ኦኬ። አሁን ደግሞ ወደ ሰላጣ መለሳለሁ ማለት ነው።